ኤርሜላ በእናንተ አፍ የምትጠራለች። ኤርሜላ ልዕልት ናት። እንደዚህ አይነት ብላ ደግሞ ከአሁን በኋላ ስለ ኤርሜላ አፋችሁ እንዳታወሩ። ሁለታችሁ ማለት ነው። አስቀያማችኋለሁ፣ ነገርኳችሁ። ሁለተኛ ሩታ አብርሃም ጋር እንዳትደርስ ነው የመጣሁት። ኧረ እባክህ አንተ ማነህ ሩታን አብርሃም ጋር እንዳትደርሽ ብትል? ይኸውልህ አይመለከተም። እኔ ነኝ አይደል? እኔ ነኝ ያልኩት። እኔ ደግሞ ይመለከተኛል። ይመለከተኛል። ድጋሚ ይኸውልህ ወደ ህይወቱ እንዳትገባ ላስጠነቅቃት ነው። አሁን ሰላሙን ያገኝ በቃ እየሰማኝ ነው። አንተ በስትክክል አውርተናል። እንወጣለን። እሱ ጋር መድረስ የለባትም። አዎ ሩታ መድረስ የለባትም። አሁን አብርሃም እንደተመለሰ ግልጽ ነው። ወደ ራሱ ነጋሽ ገዶል ሁሉ ነገር ተስተካክሏል። ያ ስለሆነ አሁን አንድ ላይ መሆን የለባቸው። ድጋሚ ያንን አብርሃም ማየት አንፈልግም። በቃ ከእንደዚህ ነገር ማላቀቅ ነው የምንፈልገው። ነጋሽ ሰላም አድርገውልናል። ገብቶሃል? ውስጥ ላይ ገብተን ያለው ነገር እሷ ማውራት ነው ያለብን። አዎ ትክክለኛ ነገር በቃ ወደ እሱ መመለስ ድጋሚ የለ። ወደ እሱ ህይወት እንዳትገባ። ወደ ራሱ ህይወት ልጁ ተመልሷል። በፊት እንደሚያወራ ነው አሁን እያወራ ነው ያለው። በሚስቀው አብርሃም ተመልሶልናል። ስለዚህ ድጋሚ ህይወቱ ላይ እንዳንገባ እናስጠነቀቃታለን። በቃ አለቀ። ስለዚህ እሺ ምንድን ነው ተዘራችኋል። በየቤቱ መልከስከስ አይደብራቸው። ሩታን ፈልገን የመጣ ነው። ከእናንተ ጋር ምንም ግብ ምን አደርገው ነገር የለም። እዛው በተቀመጣችሁበት ተቀመጡ። ዘው ብለህ ትገባለህ። በሰው ቤት መነጽር ታስራለህ እንዴ? እሺ ለማንኛውም ቤት ነው እዚህ ጋር ቤት ውስጥ ያለው ተነኛል አይደለም። ማን አስገባ? አንተ ራስህ ኳሊ ቤት እሺ ሩታን የፈለግነው እኛ። ይኸውልህ ስለመበጥበጥ ስላለመበጥበጥ አይመለከተህም። ምንም ሰማ ነገር የለም። ሩታን ልናናገራት ነው የመጣ ነው። እናንተ ሲጀመር እንዳላችሁ አላውቅም። ምንድን ነው አይሰለቻችሁም? ባለፈው እንደዛ ሰራተኛ እንትን ያላችሁ ሰራተኛ ይሄውን እኮ እሱን ላወራ ነው የመጣሁት እኮ። ሰራተኛ ደብድባችሁ ይላችሁ አይደል? ሰራተኛውም ጥራት ሩታንም ጥራት አስፈቅደን ልንወስድ ነው። አይመለከትም። የሚመለከት ነገር አለ። ስለዚህ ቤት የሚመለከት ነገር አለ። ስለዚህ ቤት የሚመለከት ነገር አለ ወይ? አዎ ይመለከተኛል። ምን ይመለከታል እኮ ስለሚመለከተኝ ነው። ምን ይመለከታል? ምንድነው አንተ የምን አቃጣሪ ነህ? አይደለም ይውላችሁ የፈለግነው ነገር ሩታ ልናወራ ነው የመጣ ነው። ምክንያቱም አብርሃም ነጋሽ ጋር እንደሆነ ታውቃላችሁ፣ ወደ ራሱ ተመልሷል። ፈገግታው ተመልሶልናል። አሁን ከሩታ ጋር ተገናኝቶ ለነሱ ማብራራት እኮ አያስፈልግም። ለምን ታብራራለህ? እንዲያውቁት ብዬ ነው። ልጅ ያስተኝታ ሄዳለች። አይመለከተም። አንተ እነሱን አምናቸው ነው እንዴ ሩታ ወጣ ሲሉ እንዴ? ምን ሆነ? አንተ ምን የተሳሰብ ነው ያለው? እዩ አንድ ነገር ልንገርህ፣ እናንተ ልናምንበት አይምሮቹ ይሰራ እናንተ ራሱ አይምሮቹ አይሰራም ወይ? አይምሮቹ ይሰራል እንዴ? እንዳትነጋ የራስ ችላው እንደዚህ ባል ነገር አለ እንዴ? ሰው ቤት እኮ ነው የምትጠጪው። አሁን በቃ ምንድነው ዘበኝነት ተቀጣክ? ዘበኝ። ስለዚህ እኮ ዘበኝነቱ ውጪ ላይ ነው። ምን ታረጋት ነው የመጣችው? ምንም ልናረጋት አይደለም ሩታ። በቃ አንተ ይዘህ በስደው ወላ አብርሃም ከዚህ በፊት እዚህ ደብቃችሁ ነው ሰርቃችሁ ይዛችሁ ትሄዳችሁ። እሱ በደንብ አይታችሁ ተቃጥላችሁ። አሁንም ደግሞ ሩታ ልንወስዳ ነው ልልክ አይደለም። ገብቶሃል? ይሁን ነገሮች ላስተካክል ነው የመጣሁት። ይሄን ነገር ደግሞ ለአንተ ላብራራልህ አልችልም በፍጹም። ምክንያቱም አንተ እዚህ እንደተቀመጥክ እንደዛ በእናትህ ተቀምጠህ አይመለከትም። ማን ጠበቆች ጠባቂ አይደለም። ለምን ፖሊስ ጋር አትደውልም? ፖሊስ ጋር ለምን አትደውልም? ተቀመጥ እያናድሽ። እንደውም ያለ ስም ሰጥተኛል እከሳለሁ። አንተ ሰራተኛ መደብደብ ሰው ቤት መግባት ሰራተኛው ጥራት እኮ አልኩህ። ቤት ሩታ ቤት ነው የመጣሁት። ሩታ ቤት ነው የመጣሁት። ሰራተኛው መቃወም የሚወስደው ከዚህ ቤት ነው አይደል? ሰራተኛውም ደብድቦኛል ያለችው ጥራት ሩታንም ጥራት ሩታንም ፈልጋታለሁ። እቃውን ይዤ ነው የሉ። ይሄው ክስ ተዘጋጅቶልሃል እንዴ? ስለዚህ ማለት ነው ሰራተኛ ገብተህ በማስፈራራት ቀጥታ ክስ መጥቶላል። መታሰር ብርቁ አይደለም። መታሰር ብርቁ አይደለም። ህግ አታውቅም። ገብቶሃል? ይሄ እራስህ ነው ያመጣው አይደል? ይሄ ወረቀት ነው አይደል? ይሄ ወረቀት ነው አይደል? ይሄ ወረቀት ነው አይደል? ይሄ ነው እኛ ማቀማችን ነው። እዚህ ኬት እንዳመጣችሁ ሳናቅ ዝም ብለን እንሰጥናላችሁ። አንተ ዝም ብለህ የአባት ቤት ነው እንዴ? ፖሊስ ጣቢያ ዝም ብለህ አላወቃችሁንም ማለት ነው። በእናንተ እንትን መሰለህ እንዴ?
እንደውም ወታለች ነው ያሉት። እንጠብቃለን። እንደውም እንጠብቃለን። በቃ ቁጭ በል አሰነስ ዞር በላ አዘበኛ እኮ ሰው ያለው እዩ ቁጭ ብሎ እስኪ ያው ዛሬ ሩታን ሳናወራ ከዚህ ቤት ንቅንቅ አንልም። ለምን ፖሊስ አይመጣም አይደለም? ጥበቃ እኔ ሩታን አንጠራለሁ። እስኪ ዝም በል አንተ አውራ። ይኸውልህ አንደኛ ሩታን የፈለጋችሁበት መንገድ ምንድን ነው? ለምንድን ነው ሩታን የፈለጋችሁት? ምክንያቱም እኔ ሩታን አምኜ ልሰጥህ አልችልም። ያኔም አብርሃም ነው ያደረጋችሁትን ታውቃለህ። አንተ ሰጪ ማን አደረገ? ቅድሚያ አታገኛትም። አንተ ሰጪ ማን አደረገ? አንተ ቅጥረኛ ነህ እኮ። እስኪ አንተ በየትኛው መንገድ እንደምታገኛት እኔ ቤቷ ገባን እኮ እኛ። እኔ ደግሞ እንዳለች አውቃለሁ። እኛ እኮ ይኸውልህ አዳር ቁጭ ብለን እናገኛታለን። እሷን አዳርም አትመጣም። አንድ ነገር ልንገርህ፣ እኛ ሩታን ይናክል አግተን ይዘናል እንሄድ አይደለም። እኛ ለአብርሃም ጤንነት ነገር ነው። ይኸውልህ ለአብርሃም ጤንነት ነው። አብርሃምን ይዘን ነው የሄድነውም ለአብርሃም ጤንነት ነው። አብርሃም ደግሞ አሁን ቤተሰቦቹ ጋር ሄዷል። ሁሉ ነገር ወደ ራሱ ተመልሷል። ሳቆ ተመልሷል። ፈገግታው ተመልሷል። አሁን ደግሞ ያንን ነገር ወደ ኋላ እንዳይመለስ አሁንም ከሩታ ጋር ተገናኝቶ መጀመሪያም ከሩታ ጋር ተፋተዋል አይደለ? ያን ነገር እንዳይከሰት ሩታን በስነ ስርዓት እንደ ወንድ ልጅ እንደ ተማረ ሰው ቁጭ ብለን ልናወራ ነው የመጣ ነው። ግን እናንተ እንዳላችሁ አላወቁም ነበር። ይሄ ነገር ይሁን እንደዚህ ግብ ራሱ አይፈጠርም ነበር። ብሩክ ካወራኸኝ አይቀር አብርሃም ያኔ ጋሼ ጋር ቡታጀራ ሲሄድ ተናግሯል። ገባ አይደለ? እነ ዴቪን ቢሆን ተናግሯል። ምክንያቱም እዚህ ጋር አብርሃም ጋሼ ጋር ሄዶ ረፍት ካደረገ በኋላ ወይ ሩታን ይመጣል ወይ ሄርሜላን ይመጣል። ገባ አይደለ? ለምንድን ነው የምትቀመጠው? ሩታ ቤት አንዴ ነው ሰው መጥቶ ችግር የለም። ስልኩን ተቀበለው እባክህ። ምን ጠራችሁ ትላለህ እንዴ አንተ? ቴሌቪዥን ትሰብራለህ። ከፖሊስ ጋር አበለው ቶሎ በሉ። ከፖሊስ ጋር ምንድን ነው የሚያስፈራችሁ እናንተ? ምንድን ነው እኛ እኮ ነን ያለ። ለምንድን ነው ብሩክ ስርዓት እንዲይዝ ማታረም? አንተ ፈርቼ ምናምን እኮ አይደለም። ናውጣ ሹቱና ለምን በንግግር አንተማመን እንዴ? በቃ ትመጣለች አላችሁ። ምንም ስነ ስርዓት በንግግር ልናወራ። የወንድማችን ቤት ነው። ስርዓት የላችሁ። የወንድማችን ቤት ነው። አላለቀም እንዴ? አይደለም እኛም አንሳው ፎቶዎቹ የወንድማችን ቤት እኮ ነው ያለው። ናና አንሳው እስኪ አንደኛ ባለጌ አይደለም። እኛ ባልና ሚስት እና ከተሰው አይደለም። በቃ ካልፈለገ አልፈለገም ነው። ሌላ ነገር እኮ የለውም እኮ። እሺ ለምን እዩ ካልፈለገ አልፈለገም ነው። ሩታን እኮ አምጡልኝ ያለ ነው። አምጡልኝ ያልኩ ጋሽዬ ጋር በቴሌ ነው የደወልከው አንተ። እሱን ደግሞ ላሳይ ነው። ሩታን አምጡልኝ ብሏል። አሁን ይሄንን ያለ ልጅ አሁን መተዝች ጋር ሌላ ነገር አታወራም። ምንድነው ፍላጎት? እስቲ ንገር። አሁን እየሰማኝ ነው። ፍላጎታችን ይኸውልህ አንተን አይደለም የፈለኳት ሩታን ነው። ሩታን አምጣልኝ በሰላም አውርተን አላገናኝ የለችም። ሩታ ልጅ ተኝቷል። አበጥብጥ ለዛ ነው እንዳትነካኝ። ልጅ ተኝቷል። አንተ አይሙዳሰራሽ ለልጅ ዋስ እንዳትነካኝ። የአብርሃም ልጅ ነው። እንዳትነካኝ። እሺ አብርሃም ልጅ ነው። ሩታ ልጅ ነው። ከእናንተ ችግር አይደርስበትም ልጁ። አንተ ደውል ካረሰበኛው ጋር ሰማኝ ነው። ደውል ጋር ተወስዷል። ቁጭ ብሎ ይወስድ እንዴ? ምንድነው እንደዚህ ይይ ማለት ምንድነው ይይ የምትሉት? እኛ ሩታ ሄደለች ነው እንጠብቃታለን። አትንጣጣ ምን በቃ አንተ ራስህ አትንጣጣ። ምን ልታመጣ ነው ብሩክ? ለምንድን ነው ቁጭ ብለን እያወራን? በቃ ሩታን እንጠብቃት። ይሁን እንደ ስነ ስርዓት ቁጭ እንበል። ስነ ስርዓት ካለ ቁጭ ብለን እንደሱ አውራ። እየሰማኝ ነው። ስነ ስርዓት ልጅ ነው አይደል? እኔ እንዲገባ ወደዚህ እንዲንቀሳቀስ አልፈልግም። ቁጭ ብለን እንታልፍ አልፈልግም። ከዚህ ጋር ቁጭ በል አንተ። እኔ አስወጣለሁ ከፈለኩ ከዚህ የፈለጉትን ነገር ይንገሩ። ይኸውልህ አሁን እየሰማኝ ነው። ስለምን ይኸውልህ አንድ ነገር ስማኝ። እየሰማኝ ቁጭ በልና አውራኝ በስተክክል ምንም ልቀምጠው አልወጣም። ሰው ቤት ነው ያለው። አልወጣም። ባለቤቷ የለችም። አልወጣም። ከሰሰኝ። ፀጉር ቤት ነው ያለችው። ከሰሰኝ። እነሱ እየመጡ የወንድማችን ቤት ነው። በጣም ይደብራል። ለአብርሃም ክብር ስትሉ ሴት ቤት አይገባም። ለአብርሃም ክብር ነው። የወንድማችን ቤት ነው። አብርሃም እኮ ያቀማል። የወንድማችን ቤት ነው። ለምንድን ነው አብርሃም አያውቅም? ከበሽታው በኋላ ነው። ከበሽታው በኋላም ሊሆን ይችላል። ብቻ አያውቅም። አብርሃም በቃ አያውቅም። አብርሃም ወንድሜ ምናምን ብለህ እዚህ ጋር በቃ አብርሃም ወሰዳችሁ። በግድ ልፈለግ ምንድን ነው የምትፈልጉት? በግድ ልፈለግ? አዎ በግድ ልወለድ ነው የምትፈልገው አንተ። ከአብርሃም ወሰዳችሁ ታዲያ በቃ ድጋሚ እንዳትነካኝ። እሺ ወደዚህ ሂድ። እንዳትነካኝ። እንዳትነካኝ። እየሰማኝ ነው በስትክክል። የማንን ቤት መታችሁ እዚች ጋር እንዴ? ማን ያመጣችሁ?
ከኋላ የመጣ ነው። ከኋላ የመጣ አይናውጣ ከቤቱ ትውጣ ነው የምትፈልጉት? ኧረ ያንተ አይን ይውጣ እኮ ምንድን ነው የምትፈልገው? አንተ እኮ በጸባይ ልናወራት ነው የመጣው። ምን አገባ? ምን አገባ? የሆነ ነገር ካስነካናት እኛ ነን አይደል? እኛ እንከሰስ አይደል? አይመለከትም። አሁን እኛ ያልነ ሩታን ብቻ ጥራለን ነው። የለችም የለችም። አትወጣም። ልታገኛችሁ አትፈልግም። እናንተ ማግኘት አትፈልግም። እኛ እኮ ይኸውልህ በጉልበት የፈለግነውን ነገር ማለት ነው። እየተሰራች ነው። ልትሄድ ነው። አብርሃም ጠርቷታል። አብርሃም እሷን እየፈለገ ነው። አብርሃም እኮ መቼ አብርሃም አንድ ነገር ልንገር እስቲ ጋሽዬ፣ አንድ ግልጽ የሆነ ነገር ጋሽዬ ሩታን እስቲ አትምጪ ይበላል። ጋሽዬ ማን እንደሚመርጥ እናያለን። ማን እንደሚመርጥ እኮ ይኸውልህ ያ ጋሽዬ አብርሃም ጋር እስኪ መልሳት ደግሞ መነግራችሁ ነገር አብርሃም ጋሽዬ ጋር አይደለም ያለው። ጭንቅላት ድፍን ያውን ይኸውልህ በማንም ህይወት ማንም አይፈርድም። እየሰማኝ ነው። የፈለገውን የማግባት መብት አለው። እየሰማኝ ከሆነ ማንም አስገድዶት የሰው ልጅ ላይ ያገባ አይችልም። በራሱ መንገድ ነው የሚመራው ሰው። እናንተ አስገድዳችሁ አንዴ በፍላጎቱ ኤርሜላ ነው ጊዜ ማሳለፊያ ያደርጋል። ጊዜ ማሳለፊያ አይ ስለ ኤርሜላ እዚህ ጋር እንዳትወሩ። ስለ ኤርሜላ አንድ ነገር ተምታውቁ። እሺ ኤርሜላ በእናንተ አፍ የምትጠራለች። ኤርሜላ ልዕልት ናት። እንደዚህ አይነት ብላ ደግሞ ከአሁን በኋላ ስለ ኤርሜላ አፋችሁ እንዳትወሩ። ሁለታችሁ ማለት ነው አስቀያማችኋለሁ። ነገርኳችሁ። አንተ ደግሞ ያደረከውን ነገር ብድር ትመልሳለች። ምንም አታመጡም። እስኪ ዛቻ ብቻ አምጡ። ከሰሳችሁን ጠራችሁ ፖሊስ ይኸው ዘበኛ ጠራ አምጡት። ወንድ ልጅ እኮ ነው ማማሉ። ወንድ ልጅ ሆነ ለተነች ስለሰለች ነው ከነዚህ ልጅ ጋር መጨቃጨቅ። ኧረ ወንድ ልጅ እንደዛ አይደለም። እዩ አንተም ስላልተመቸህ ነው እንጂ ልትወስድ ትችላለህ። ስላልተመቸህ ነው አንተ በቃ ሄርሜላ ማለት ኧረ እኔ ልል አልችልም። አንተ እንድትራትም አንፈልግም እኮ በአንተ አፍ እንድትጠራ አንፈልግም። በአንተ ማፍ እንድትጠራ የልዕልት ምናምን ትርጉም ታውቁታላችሁ? አንተ ታውቀዋለህ? የልዕልት ትርጉም እስኪ ንገረኝ እስኪ። የሰው ባል ልዕልት ማለት ነው። የምን ባል? በቃ አብርሃም። ኧረ ሼም ያዛል። ምን ሼም? ምንድን ነው ሼም? እሻትጩ በቃ አብጮስ አንድ ነገር ጫፉን እንዳልነገው አይመለከትም። እንደዚህ ቀና ብለህ እንዳታወራ። አንወጣ አዮ በፖሊስ አስወጣል። አይመለከትም። እዚህ የምታመጣውን አምጣና አሳየኝ። እዩ ውጡና እስኪና አንተ ውጡና እንዴ ዛቻ እና አሳየኝ። እዚህ ቤት ውጡና እና አሳየኝ። እዚህ ሰው ቤት እኔ ተከበር አንተ ጓደኛም ብታከብር ግን የጓደኛ ልጅ ቤት መተህ እንደዚህ አይነት እኛም ስላከበር ነው እንደዚህም በስትክክል ጥራትና እናውራ ያልነ። ስለዚህ ቁጭ በል አለች። እኔ መኝታ ቤት መግባት ደብሮኝ ነው እንጂ ሂጂ ማውራት ከዚህ በኋላ ስራ ማጣጣል አይታላ መኝታ ቤትና ሳሎን አንድ አይታል። መኝታ ቤትና ሳሎን አንድ ጭንቅላት በዚህ ልክ ነው የሚያስበው። ውጡ እስኪ ሰው ቤት አትበጥብጥ። አሁን ይኸውልህ ልንጨቃጨቅ ከአንተ ጋር ልንታረቅ ምናምን አይደለም የመጣው። እየሰማኸኝ ከሆነ አሁን ጥራልን፣ በስትክክል አውርተን እንለያይ። እየሰማኸኝ ነው። የመለሳችሁትን እቃ ቡዜና ዴቭ አምጡት ብለውናል። ስለዚህ ሻንጣውንም ስጡ። እኛ ቀጥታ የሰው ቤት መግባት አንችልም። ሻንጣውንም ቀድጄዋለሁ እኔ ነኝ የቀደድኩት፣ እሱ ሳይሆን እኔ ነኝ የቀደድኩት። ሰራተኛዋን ይኸው ደንግጣ እናንተ ከተናገራችኋት በኋላ ቤተሰቦቿ ጋር ሄዳለች። ለዛ ነው ምን ነው አምጣት ሳጋፍጠ ነው እንዴ እንደዛ መጥለኝ አምጣትና እንደ ወንድ ልጅ እናውራ። ችግር የለም እንከሰስ እያወራችሁ ነው። ውጡ ሰውን አትበጥብጡ። አንተ አጠገቤ እንዳትደርስ ዞር በል። ምንድነው ፍላጎት አልገባኝም። የኔ ፍላጎት እኮ ነገርኩህ። እየሰማኝ ነው። እኛ አንተን ፈልገን አንተ ወይ ትልከሰከሳለህ እዚህ ቤት ትኖራለህ ብዬ አልጠበቅኩም። ከሰማኝ ማለት ነው። እኔ የፈለኩት ሩታን ፈልጌ እኔ ልዑልን ልጠብቅላት ነው። ሰራተኛ አባራችሁ ዘበኛ አይደለም። ሰራተኛውን አስደንግጣችኋል ባለ ዘበኛ አይደለም። ቴንክ ዩ ልዑልን ልጠብቅላት ግን አሁንም አታስለቅሱ እንዳይነሳ አትችልም። የወንድማችን ልጅ በመጠበቅ እናመሰግናለን። ግን አትልከስከስ። የወንድማችሁ ልጅ እንዳይበጠበጥም ውጡ ከዚህ። ስለዚህ አንዴ ጥራለንና አውርተን በወንበር ዙሪያ አውርተን እንለያይ። ልጁ እያለቀሰ ነው። ቱቱ እንትን በሉ ልጁ ያደረጋችሁን እናንተ ናችሁ። አሁን እኮ በስትክክል አውርተን እንለያይ። አልተነሳም። አልተነሳም። ለምንድን ነው እናንተ ኢቭን እንኳን ተውቶሽ ሩታን ተዋት። ለምንድን ነው ለአብርሃም ክብር ነው ያወራችሁ? ለአብርሃም ክብር ቢኖር አንተ ሲጀምር ጭንቅላት መች እንደምታስረው ራሱ እኔ ግራ ነው የሚገባኝ። ገባ አይደለም? ሁሌም ዋልጌ ስራ ነው የምትሰራው። ገባ? ሁሌም መበጥበጥ፣ ሁሌም መጣላት ምናምን። አንተ ትክክለኛ ሰው ኮንክ። ገባ አይደለ? የአብርሃምና የእሱ ጤንነት የሚያሳስብ ከሆነ የነሩታ ሰላም የሚያሳስብ ከሆነ በስትክክል መተህ ቁጭ ብለህ አስረድተህን ያለው ነገር አውርተን
እንፈታለን። እየሰማኝ ነው? አብርሃም እናንተ ጋር ሲሆን ነው እየተበጠበጠ ያለው። አሁን አባቱ ጋር ሄዶ ሰላሙን ያገኘው። እርግጠኛ ነኝ። ሰላሙ ስለተመለሰ ነው የመጣሁት። ስለዚህ ሰላሙ ስማኝ፣ ላውራ አወራ አይደል? ሰላሙ ስለተመለሰ ነው እኛ እዚህ ቤት የመጣ ነው። አንደኛ አሁን ልንወስድ፣ ሁለተኛ ሩታ አብርሃም ጋር እንዳትደርስ ነው የመጣሁት። ኧረ እባክህ አንተ ማን ሩታን አብርሃም ጋር እንዳትደርሽ ብትል? ይኸውልህ አይመለከተም። እኔ ነኝ አይደል? እኔ ነኝ ያልኩት። እኔ ደግሞ ይመለከተኛል። ይመለከተኛል። ድጋሚ ይኸውልህ ወደ ህይወቱ እንዳትገባ ላስጠነቅቃት ነው። አሁን ሰላሙን ያገኝ፣ ሰላሙን ያገኝ። እየሰማኝ ነው? አንዴ ስለ ሩታ ምን ስለፈለክ ገፍተህ ምናምን አለ ማለት አንተ አንዴ ምን ተቆነ ነው ታረቀ ለልጁ ነው ታረቀ አትገፍተህ ነው ስለ ሩታ አንድ ወሬ እንዳትወራሽ ነገርኩህ። አብርሃምና ሩታ አሁንም ወደፊት ማንም ይለያቸው ሰው የለም። 10 ወንድ አምጡላት፣ ማንም ይለያቸው ሰው የለም። አብርሃምና ሩታ አንድ ላይ አይሆኑም። ወንዶችን የምታገላብጠው ማን እንደሆነች እኛ እናውቃለን። አየነው ኦዲየንስ ራሱ ይመስላል። ዳኒ ወንድም ስለሌላ ሰው ግን ይኸውልህ ስለ በቃ አንተ ምን ስለ ሄርሜላ ዋልጌ አበዛችሁት በጣም። እሺ ሄርሚ በእናንተ የምትጠራ ልጆች ደግማችሁ እዚህ ቤት እንዳትመጡ። አበዛችሁት ለማይ